አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይህ በሰላም ቲቪ ከዛሬ ጀምሮ በየሳምንቱ የሚቀርብላችሁ ከተለያዩ ዓለም አቀፍ ዳዒዎች ከአረብኛና ከእንግሊዝኛ ሙሐደራዎች የቀነጨብናቸውን ወሳኝ ያልናቸውን መልእክቶች ወደ አማርኛ በመተርጎምላችሁ ፕሮግራም ነው። በዚህ ምክር የማስተላልፈው ልብን ስለማንቃት፣ ልብን ካንቀላፋችበት ስለማንቃት፣ ነፍስን ከጥመቷና ከዘውታሪ ስሜቷ ማቀብ። በዚህ ግሳጼ መልካም ሰሪ በመልካምነቱ እንዲቀጥል፣ ዝንጉን ከሞቱ በፊት እንዲባንን። ሕይወት እንደምታዩት በፍጥነት ትከንፋለች። ብዙ ኖሪዎቿ በዝንጋታ ላይ ናቸው። ሰዎች ይመጣሉ፣ ሌሎች ደግሞ ይሄዳሉ። ማህፀን ትወልዳለች፣ መሬት ትውጣለች። ሰዎች ተዘናግተዋል፣ ሊነቁ አልቻሉም፣ ጣረ ሞት እስካልመጣባቸው ድረስ። ወንድሞቼ፣ ሕይወት ማለት በዚህ ዱንያ ላይ የተገደበች ናት። ማብቂያም የግድ ትመጣለች። መልካምና መጥፎ ሰሪዎች ይሞታሉ፣ ኸይረኞችም ወንጀለኞችም ይሞታሉ፣ ጀግናና ታጋዮችም ይሞታሉ፣ ፈርተው ቁጭ ያሉትም ይሞታሉ፣ የከፍተኛ ምኞት ባለቤቶችም ይሞታሉ፣ ርካሾችም ይሞታሉ። እነዚያ ለሆድና ለወሲብ ስሜታቸው ብቻ የሚኖሩ። አላህ ጀለ ፊዑላ እንዲህ ይላል፣ በምድር ላይ ያለ ሁሉ ጠፊ ነው። ደግሞ ይላል፣ ሁሉም ነፍስ ሞትን ቀማሽ ነች። ትሞታለህ፣ አዎ ትሞታለህ። እውነት ለመናገር ዘውትር የምንሸሸው፣ እውነት ለመናገር የብርቱዎችን ብርታት የሚወድቅባት፣ የካህዲዎች ትዕቢትም ድንበር ዘለሎችን የጣለች ናት። እውነት ለመናገር ከሞት ጽዋ አላህን ከጃዮችም ወንጀለኞችም ቀምሰዋል። ከሞት ጽዋ ነቢያትና መልእክተኞችም ቀምሰዋል። አላህ እንዲህ አለ፣ ካንተ በፊት ለማንም ሰውን ዘለዓለም መኖርን አላደረግንም። ታዲያ ብትሞት እነሱ ዘውታሪዎች ናቸውን? ሁሉም ማልቀሽ ያለቅሳል፣ ያማረበት ሁሉ ይጠፋል፣ የነበረ ሁሉ ይረሳል፣ ይታወስ የነበረ ይዘነጋል። ከአላህ ውጭ ማንም አይቀርም። የበላይነት የተሰማው የአላህን የበላይነት ይወቅ። እወቅ ለአላህ ብለህ። እየኖረ የነበረ ሞተ፣ የሞተ ደግሞ አለፈ። መምጣት የነበረበት ሁሉ መጣ። ከአላህ ጋር ጥሩ መገናኘትን የፈለገ የአላህ ቀጠሮ መጪ ነው። የሕይወትህ ከሞተ በኋላ የምትጀምር ናት። የአደም ልጅ ሆይ፣ አንተ እናትህ ስትወልድ ስታለቅስ በዙሪያ የነበሩ ሰዎች በደስታ ይስቁ ነበር። ለነፍስህ መልካም ሥራና የሞትህ ቀን በዙሪያ ያሉ ሰዎች ሲያለቅሱ አንተ እየተደሰትክ እየሳኪድ። እወቅ ባረከላሁ ፊክ። እዚህ ሕይወት ላይ እስከ መጨረሻ የምንኖርበት መንገድ የለም። እወቅ ባረከላሁ ፊክ። ሁሉም ይሞታሉ።